ታዋቂው የኦሮሚያ ሙዚቃ አቀንቃኝ አንዱዓለም ጎሳ ከእስር ተፈቷል። ከዛሬ 3 ወራት በፊት በእጮኛው ሞት ተጠርጥሮ ወደ ወህኒ የወረደው ታዋቂው የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ በዛሬው ዕለት የከፍተኛ ፍርድ ቤት በዋስትና ችሎት ለቆታል። ከዚህ እንግዲህ እንደሚታወቀው ከዛሬ 3 ወር በፊት ነበረ አንዱዓለም ጎሳ ወደ ፍርድ ቤት የወረደው። ምክንያቱም ከተባለ በእጮኛው ቀነኒ አዱኛ ድንገት ባልታሰበ ሞት ተጠርጥሮ ነበረ ወደ ፍርድ ቤት የወረደው። ታዲያ ዛሬ ፍርድ ቤቱ በዋስትና ችሎት ለቆታል። ዝርዝር መረጃ አለኝ። ታዋቂዋ ቲክታከር ጃኒ ገብሩ ከ1 ወር በፊት ተቆርጦ በወጣባት ስለ ድሬዳዋ ሴቶች በሽቲ ጉዳይ የተለያዩ ቆራርጠው በወጡባት ቪዲዮ ጋር ተያይዞ ስሟ ጠፍቶ እሷም ወደ ድሬዳዋ ሄዳ ታስራ እንደነበረ የሚታወቅ ኬዝ ነው። ዛሬ ፍርድ ቤት ቀርባ አስቂኝ ነገሮች ተፈጥሯል ሲባል ተሰምቷል። ከነዚህ ጋር ተያይዞ መረጃ አለኝ። ሰብስክራይብ፣ ላይክ እያደረጋችሁ ዜናውን እስከመጨረሻ አድምጡኝ። ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። ሞዴል ቀነኒ አዱኛ ግድያ ተጠርጥሮ በእስር የነበረው ታዋቂው የኦሮሚያ ሙዚቃ አቀንቃኝ አንዱዓለም ጎሳ በዛሬው ዕለት ተፈቷል። እንግዲህ አቃቤ ሕግ ከፖሊስ ባገኘሁት ምርመራ ድምፅ ክስ ለመመስረት የሚያስችል በቂ መረጃ አላገኘውም ሲል ለፍርድ ቤቱ ያቀረበ ሲሆን ፍርድ ቤቱም ይህንን ነፍሰ ገዳይ በነፃ ከሳሽ ስላልተገኘ ለቆታል ማለት ነው። ታዲያ ከቀነኒ አዱኛ ሞት ጋር ተያይዞ የመጀመሪያ ተጠርጣሪ የነበረው ይህ ታዋቂ የሙዚቃ አቀንቃኝ ምንነቱ ባልታወቀ አጀብ በሚያሰኝ ሁኔታ ዛሬ ከፍርድ ቤት ወጥቷል። ጉርሻ ቲዩብም የሚባል ነገር መፍትሄ እንደሌለው የሚያሳብቅ አንጀት የሚበላ ንግግርን አድርገው ነበር። ሙሉን ጥንቅር ላንበብላችሁ። ጉርሻዎች ዛሬ ከቀነኒ አባት ጋራ ከአቶ አዱኛ ጋራ ቆይታ አድርገን ነበረ። ከዚህም የተነሳ የቀነኒያን ፎቶ ቀደም ብለን ለጥፈን ነበር። እሳቸውም ጠዋት ፍርድ ቤት እንደነበሩና ልጄ ደከመኝ፣ ነገር ሁሉ አብቅቷል ብለው እንደነበረ ገልጸውልኛል። እኛም እሺ ተፈታ ስንል ጥያቄ ያቀርበንላቸው ነበረ። እስከ 10 ሰዓት ድረስ እንዳልተፈታም ነግረውን ነበረ። አሁን ባለው መረጃ ግን በእጮኛዋ ሞት ምክንያት ተጠርጥሮ ታስሮ የነበረው ድምፃዊ አንዱዓለም ጎሳ ባለፈው ረቡዕ ዕለት ክስ ሊመሰረትበት የሚገባ ቀነ ገደብ በማለቁ እንዲሁም አቃቢ ሕግ ከፖሊስ ባገኘው መረጃ ድምፃዊው ላይ ክስ ለመመስረት የሚያስችል በቂ መረጃ አላገኘውም በማለት ክስ ሳይመሰርትበት ዛሬ ምሽት ከስር እንደፈታው በእንባ ተናግረዋል። ታዲያ ይህ የእውቅ አርቲስት በጣም በተለያዩ ሰዎች ከታናሽ ወንድሟም ጭምር በተገኘ መረጃ ለሞቷ ያሳበቅ የነበረን መረጃ ከመሬት ከብሮት ዛሬ በይፋ ከእስር ቤት ውስጥ ተፈቷል። በቲክቶክ ላይቭ ስትሪም የምናውቃት ስሜን ገብሩ ወይንም ራሷን ጃኒ ብላ የምትጠራዋ ቲክታከር ከሰሞኑ ከ1 ወር በፊት በላይቭ ቆይታ በነበራት ጊዜ ስለ ድሬዳዋ ሴቶች ይህንን ተናግራ ነበር። ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። ይሁን እንጂ ይህ ጉዳይ ውሎ ሰንብቶ ከሳምንት በኋላ መነጋገሪያ ርዕስ ከሆነ ሰነባብቷል። በቲክታክ ፕላትፎርምም እንደሰማችሁት ነገሩ ተካሮ ከአዲስ አበባ መስተዳድር ወደ ድሬዳዋ ሄዳ በእስር ላይ መሆኗ ይታወቃል። ታዲያ ዛሬ ጃኒ ገብሩ በፍርድ ቤት ቀርባ አንዳንድ ነገሮችን ስትናገር ተደምጣለች። ሁነኛ የኛ ፔጅ ሰብሳቢዎቻችን እንደተናገሩት ከሆነ ፍርድ ቤቱን በአፉ ለምታ በሚያስቁ ቃላት ታስቅም ነበር ተብሏል። የድሬዳዋ ልጆች ፍቅር ናቸው፣ በቃ ይመቻቸው። ያጠፋሁትን ነገር አምናለሁ። ፍርድ ቤቱ የፍርድ ማቅለያ እንዲሰጠኝ ስትል ስትጠይቅ ፍርድ ቤቱም ለሰኞ ተለዋጭ ቀጠሮ ሰጥቷታል። ታዲያ ቲክቶከሯ ምን ያህል ጊዜ ይፈረድባት ይሆን ወይስ በነጻ ትለቀቃለች?